በሩበን አሞሪምና በሚካኤል አርቴታ መካከል ያለው የአሰልጣኝነት ክህሎት ይሄ ነው በግልጽ ለሚያየው። በተለይ ጌም ሪዲንግ ላይ ተጫዋች አቃየር ተጫዋችን በአግባቡ መጠቀም ቀይ ካርድ እንዳያዩ የማድረግ ዘንድሮ ታስታውሳላችሁ አርሰናል በተደጋጋሚ ቀይ ካርድ ያየበት ሂደት ነበር። ወሰን ነው በሊጉ ራሱ ቀድሞ ቢቀየሩ እነዛን ቀይ ያዩ ተጫዋቾችን ማዳን ይችል ነበር አርቴታ። ሊንድሎፍና ካዝሜሮ ማዝራዊ ውሳኔያቸውን ተመልከት። ማዝራዊን ደፍራት ቀይረው ግን አደረጉት። ቅድም ቀን ላይ አንስተናል በጣም የአርቴታ ችግር አንስተናል ቀን ላይ። ዛሬ ደግሞ አሞሪም አርቴታን በደንብ እያሳጣው ነው። ግርሜ ይህን ጨዋታ ብዙ የአርሰናል ደጋፊዎች ይመለከቱታል። እንዴት አድርጎ እያሳጣው እንደሆነ እየተመለከትነው ነው። ተጫዋች አቃየር በሌለው በዛው ሪሶርስ እኮ የለውም እኮ አርሰናል እኮ በቂ ሪሶርስ አለው፣ በቂ ሀብት አለው። ተቀያሪ ወንበር ላይ ብዙ ነገር ማድረግ የሚችሉ ተጫዋቾች አሉ። ለምሳሌ የፓሪስ ሰን ዠርሜን የመጀመሪያው ዙር ጨዋታ ላይ ጎበዝ አሰልጣኝ ቢሆን ኖሮ 6 ቁጥር ላይ ሌላ ተጫዋች ወይም በተለይ ስፔሻሊ ማይል ሉዊስ ስኬሊ መጠቀም ይችል ነበር። እንደዚህ አይነት ነገሮችን ደፍሮ የሚያደርግ አይነት አሰልጣኝ አይደለም። በጣም ፈሪ፣ በጣም ግትር የሆነና ከሰራው ነገር ውጭ ሜዳ ላይ ጨዋታ አንብቦ የመቀየር አቅሙ ደካማ የሆነ አሰልጣኝ ነው። በተቃራኒው ሩበን አሞሪም ተመረገ። የዋንጫ ቡድን እንደዚህ አይነት ናቸው። የዋንጫ ቡድን አሰልጣኞች እንዲህ አይነት ናቸው። በቃ እንዲህ አይነት አሰልጣኞች እንዲህ አይነት ጥሎ ማለፍ ዋንጫዎችን ያነሳሉ። ኢቨን ረጅም ጉዞ የማራቶን ጉዞ ያላቸው ጨዋታዎች ላይም ወሳኝ ነው። በጣም ምርጥ ቡድንም ሆነ የተሟላ ቡድንም ሆነ አንዳንዴ የምትቸገርባቸው አለ። ተጫዋቾቹ በሙሉ የሚደክማቸው ቀን አለ። ችግር ውስጥ መገባበታል። እንደዛ ነገሮችን የምትቀይርበት ሁለተኛ ሶስተኛ ስትራቴጂ ያስፈልጋል እና አሞሪም ለሚካኤል አርቴታ ዛሬም በቂ ትምህርት ሰጥቶታል። የሚማር ከሆነ ሚካኤል አርቴታ ከዚህም ጨዋታ በደንብ መማር ይችላል። ካርነስ